ሰላም ሁላችሁም እንኳን ወደ እኔ ቻናል በደህና መጣችሁ። እኔ ሀናን ዛሬ በጣም ጠቃሚ የሆነ የልብስ ፓተርን ትምህርት ይዤ መጥቻለሁ። ቪዲዮውን እስከ መጨረሻ ተከታተሉ። የሚያስፈልገን ሜትር፣ ኖርማል እና ከርብ ያለው ማስመሪያ፣ አርሞር ከርብ ማስመሪያ፣ የእጅጌ መስሪያ፣ የአንገት መስሪያ ከርብ ማስመሪያ፣ ማርከር፣ ኖርማል ማስመሪያ እና ወረቀት እና ሳይዝ ሜዠርመንት የወሰድኩት ልኬት የትከሻ ስፋት 42 ሳንቲሜትር፣ የደረት ዙሪያ 110 ሳንቲሜትር፣ የጡት ስር ዙሪያ 90 ሳንቲሜትር፣ የወገብ ዙሪያ 88 ሳንቲሜትር፣ የአንገት ዙሪያ 36 ሳንቲሜትር ናቸው። በመጀመሪያ የትከሻ መስመር አሰምራለሁ። ከትከሻ እስከ ደረት ያለው መስመር 22 ሳንቲሜትር ላይ ቲክ አድርጋለሁ። ከትከሻ እስከ ጡት መስመር 26 ሳንቲሜትር ላይ፣ ከትከሻ እስከ ጡት ስር 34 ሳንቲሜትር፣ ከትከሻ እስከ ወገብ መስመር 44 ሳንቲሜትር። ይሄ የደረት መስመር ነው። ቸስት ላይ ቸስት ላይ የጡት መስመር አንደር ቬስት የጡት ስር መስመር ዌስት ላይ የወገብ መስመር። የትከሻ ስፋት 42 ሳንቲሜትር ነው። 42 ሳንቲሜትር ሲካፈል ለሁለት 21 ሳንቲሜትር ይሆናል። 21 ሳንቲሜትር ላይ ቲክ አድርጋለሁ። ከትከሻ ወደ ታች 2.5 ሳንቲሜትር ወስዳለሁ። የአንገት ዙሪያ 36 ሳንቲሜትር ሲካፈል ለ4 9 ሳንቲሜትር ይሆናል። 9 ሳንቲሜትር ካደርጋለሁ። የትከሻ መስመር እንዲህ ወደታች 2.5 ሳንቲሜትር የወረድኩትን ወደታች እንደዚህ አሰምረዋለሁ። የአንገት ርቀቱ 10 ሳንቲሜትር ላይ ቲክ አድርጋለሁ። በከርብ ማስመሪያ እንደዚህ ርቀቱን እሰራለሁ። የአንገቱ ኔክሮች የደረት ዙሪያ 110 ሳንቲሜትር ነው። 110 ሳንቲሜትር ሲካፈል ለ4 27.5 ሳንቲሜትር ላይ ቲክ አድርጋለሁ። የእጅጌ ጥልቀቱን ለመስራት 21 ሳንቲሜትር ላይ የትከሻውን ስፋት ስትሬት በኖርማል ማስመሪያ አሰምረዋለሁ። እንደዚህ ሜትር 13 ሳንቲሜትር ሲካፈል ለሁለት 6.5 ሳንቲሜትር ላይ መሃሉ ላይ እንዲህ ቲክ አድርጋለሁ። የጡት መስመር 10.5 ሳንቲሜትር ወደ ውስጥ እገባላለሁ ዳርቱን ለመስራት። አንደር ቬስት የጡት ስር መስመሩ ደግሞ 9 ሳንቲሜትር ቲክ አድርጋለሁ። እንደዚህ የወገብ መስመሩ ላይም 9 ሳንቲሜትር እንዲህ ቲክ አድርጋለሁ። የወገብ መስመርና የጡት ስር መስመሩን እንዲህ ኖርማል ስትሬት እንደዚህ አሰምረዋለሁኝ። ከትከሻ እስከ ጡት ጫፍ ድረስ ያለው መስመር እንደዚህ አሰምረዋለሁ። 3 ሳንቲሜትር ለዳርት ሰጠዋለሁ። 3 ሳንቲሜትር ከትከሻው ላይ ስለወሰድኩኝ 3 ሳንቲሜትር ደግሞ ወጣ ብዬ እንዲህ ቲክ አድርጋለሁ። አሰምረዋለሁ 3 ሳንቲሜትር። የእጅጌ ጥልቀቱን ለማግኘት 19 ሳንቲሜትር ነው። 19 ሳንቲሜትር ሲካፈል ለሁለት 9.5 ሳንቲሜትር ለመሃል ላይ እንዲህ ምልክት አድርጋለሁ። 1.5 ሳንቲሜትር
ወደ ውስጥ ገባ ብዬ ከርቡን ለመስራት ቲክ አድርጋለሁ። እንደዚህ 3 ሳንቲሜትር ወደ ውጭ የወጣሁትንና ከውስጥ 1.5 ሳንቲሜትር ገባ ካልኩት ጋራ ከከርብ ማስመሪያ እንዲህ የእጅጌ ጥልቀቱን እሰራዋለሁ። ከጡት ስር ያለው ዳርት ስፋት 5 ሳንቲሜትር ነው። 5 ሳንቲሜትር ላይ ምልክት አድርጋለሁ። የወገብ መስመሩ ላይ 5 ሳንቲሜትር ቲክ አድርጋለሁ። ከጡት ስር ያለው መስመርና ከወገብ ስር ያለው መስመር ሁለቱም መስመሮች እንደዚህ ገጥመዋለሁ። የአንገት መስሪያ ከርብ ማስመሪያ በሆነ ማስመሪያ ወደ ውስጥ እንዲህ ከርብ ሰራዋለሁ። ይሄን ቅርጽ መስጠት አለበት። ፕሪንሰስ ዳርት በዚህ መንገድ ነው የሚሰራው። ትከሻው ላይ 3 ሳንቲሜትር የሰጠሁትንና የጡት መስመር ላይ ያለውን ፖይንት አንድ ላይ እንደዚህ አስምረዋለሁ። የጡት ስር ያለው ስፋት 90 ሳንቲሜትር ነው። 90 ሳንቲሜትር ሲካፈል ለ4 22.5 ሳንቲሜትር ነው። 22.5 ሳንቲሜትር ላይ 5 ሳንቲሜትር የዳርት የወሰድነውን ጨምረን አንድ ላይ 27.5 ሳንቲሜትር ላይ ቲክ አድርጋለሁ። የወገብ ዙሪያው 88 ሳንቲሜትር ነው። 88 ሳንቲሜትር ሲካፈል ለ4 22 ሳንቲሜትር ይሆናል። 22 ሳንቲሜትር ላይ 5 ሳንቲሜትር ስንጨምርበት 27 ሳንቲሜትር ይሆናል። 27 ሳንቲሜትር ላይ እንዲህ ቲክ አድርጋለሁ። የደረት መስመሩንና የወገብ መስመሩን እንደዚህ እገጥመዋለሁ። እንደዚህ በመቀጠል ዙሪያውን ሳይድ ሲሙ ላይ በዚህ ሳይድ 2 ሳንቲሜትር ከቦታሙ ደግሞ 2 ሳንቲሜትር የእጅጌ ጥልቀቱ ላይ 1 ሳንቲሜትር ትከሻው ላይ 1 ሴንቲሜትር የአንገት ዙሪያው ላይ 1 ሴንቲሜትር ጨምርለታለሁ። የጡት መስመሩ ላይ ያለውን ቅንጭብ ለስፌት ሁሌም እንደዚህ ምልክት ማድረግ አለብን። አንደር በስትና በስት ላይ ነው ማለት ነው። ይሄኛው ፓርት ታይምስ 2 ነው የሚቆረጠው ሁለቴ። ይሄ ፓርት ደግሞ ፎልድ ነው በታጠፈ ጨርቅ ላይ ነው ታይምስ 1 አንዴ የሚቆረጠው። ይሄ ሁለቴ ነው የሚቆረጠው። አሁን የጀርባውን ፓተርን ለመስራት 3 ሳንቲሜትር የዚፕ ማረፊያውን ቦታ እጨምርለታለሁ። ከትከሻ እስከ ደረት ያለው መስመር 22 ሳንቲሜትር ነው። 22 ሳንቲሜትር ከትከሻ እስከ ወገብ ድረስ 44 ሳንቲሜትር። የትከሻ ስፋት 42 ሳንቲሜትር ነው። 42 ሳንቲሜትር ሲካፈል ለ2 21 ሳንቲሜትር ይሆናል። 21 ሳንቲሜትር ላይ ቲክ አድርጋለሁ። 2.5 ሳንቲሜትር ሾልደር ስሎፕ ወደ ታች
ወርጄ ቲክ አድርጋለሁ። የአንገት ስፋቱ 36 ሳንቲሜትር ሲካፈል ለ4 9 ሳንቲሜትር ላይ እንዲህ ቲክ አድርጋለሁ። 2.5 ሳንቲሜትር ወረድ ብዬ ለክፍተቱ ምልክት እንደዚህ ካደረኩ በኋላ በከርቭ ማስመሪያ የአንገት ቅርጹን ሰራዋለሁ። የትከሻ ስፋት 21 ሳንቲሜትር ላይ መስመሩን ለማስመር ጥልቀቱን ለመስራት እንደዚህ መስመሩን አስምረዋለሁ። የደረት ዙሪያ 110 ሳንቲሜትር ነው። 110 ሳንቲሜትር ሲካፈል ለ4 27.5 ሳንቲሜትር ላይ እንዲህ ምልክት አደርጋለሁ። የእጅጌ ርዝመቱ 19 ሳንቲሜትር ነው። 19 ሳንቲሜትር ሲካፈል ለ2 9.5 ሳንቲሜትር ላይ መሃሉ ላይ እንዲህ ቲክ ካደረኩ በኋላ 0.5 ሳንቲሜትር ለባኩ የተወሰነ ነው ገባ ምለው 0.5 ሳንቲሜትር ላይ እንዲህ ምልክት አደርጋለሁ። እንደዚህ የወገብ ዙሪያ 88 ሳንቲሜትር ነው። 88 ሳንቲሜትር ሲካፈል ለ4 22 ሳንቲሜትር ይሆናል። 3 ሳንቲሜትር ለዳርት ስጨምርበት 25 ሳንቲሜትር ነው። 25 ሳንቲሜትር ላይ ቲክ ካደረኩ በኋላ የደረት መስመርና የወገብ መስመሩን እንደዚህ እገጥመዋለሁ። የዳርት ፖይንቱን ለማግኘት 10.5 ሳንቲሜትር የደረት መስመሩ ላይ መሃል ላይ እንዲህ ቲክ አደርጋለሁ። የወገብ መስመሩ ላይም 10.5 ሳንቲሜትር ቲክ ካደረኩ በኋላ እንደዚህ አሰምረዋለሁ። ወደ ጎን 1.5 ሳንቲሜትር ወደ ጎን 1.5 ሳንቲሜትር የዳርቱ ስፋት 3 ሳንቲሜትር ስለሆነ ቲክ ካደረኩ በኋላ እንደዚህ ዳርቱን ሰራዋለሁ። በመቀጠል 2 ሳንቲሜትር ከስር የስፌት በጎን ደግሞ በሳይዱ በኩልም 2 ሳንቲሜትር የስፌት ዙሪያውን የእጅጌውን 1 ሴንቲሜትር ሰጠዋለሁ። ከትከሻው 1 ሳንቲሜትር ነው መጨመርለት። የአንገት ዙሪያው ላይም 1 ሴንቲሜትር ነው መጨመርለት። የጀርባው 2 ነው የሚቆረጠው ታይምስቱ። እንዲህ ያለቀውን ፓተርን አሁን እቆራርጠዋለሁ። የጀርባና የፊት ለፊቱ ይሄን ይመስላል። ማንኛውም ጥያቄ ካላችሁ ኮሜንት ላይ አሳውቁኝ። ቪዲዮውን ከወደዳችሁትና ትምህርት ካገኛችሁበት ላይክ እና ሰብስክራይብ ማድረግ አትርሱ። ቤተሰብ ሁኑኝ። አመሰግናለሁ።